ሄርሜላ እየመጣች ነው እንዳልኩ መረጃውን ይዛ እየመጣች ነው። ምክንያቱም በጣም ብዙ ነገሮችን አንተ በራስህ አይተህ ትረዳለህ ብለን አስበን ነበር። እኔም እንደራሴ ገባ ሄርሜላ ጋር ያለውን ነገር አንተ እንደዛ በሆንክበት ሰዓት ላይ ያደረገችውን ነገር ትረዳለህ ብዬ አስቤ ነበር። ግን አንተ ባሰብከው ወይ ደግሞ እኛ በፈለግነው ልክ አልተረዳህም። ብዙ ነገሮች አላመንክም፣ ሁለቱም ጋር ያለውን ነገር አላመንክምና ሄርሜላ ደግሞ እውነታ ስላላትና ብዙ ነገሮችን በማስረጃ ስለምታውቅ መረጃውን ይዛ ትመጣለች። እኔ ምንድነው የምልህ አብርሃም እውነታውን ለመቀበል ወይ ደግሞ ሄርሜላ ላለመቀበል ነው የሚመስለው የምታደርገው ነገር። ምክንያቱም አብዛኛው ነገሮች ከዚህ በፊት የነበሩት ያለፉት ነገሮች በሙሉ ሄርሜላ ምንም እንዳላጠፋች ያሳያል። ተረዳኝ። አሁን ላይም ደግሞ ስትመጣ ሄርሜላ የምታሳየው መረጃ ምንድነው ምንም ነገር ላይ እንደሌለችበትና እሷ ስታደርግ የነበረው ስደግፍ ምን ያህል እንደነበረ እያንዳንዱን ነገሮች ታሳያለች ብዬ አስባለሁ። አንተ በየትኛው መንገድ እንዳየሁ አላውቅም። አሁን ለምሳሌ እሷ ከከተማ ይዛ የወጣች ጊዜ ማናችንም በቃ ምንም አይነት ነገር እንድትቀረጽ ምናምን አልተፈለገም ነበር። ምክንያቱም መጀመሪያ ወደ ቀልብ መመለስ አለበት በሚል እንጂ በሌላ አንግል አይቶ አይደለም ያን ስታርግ የነበረው። እሺ ያው ይሁን። አይ ዳኒ፣ እኔ አሁን የፈለኩት ነገር ምን ነው ያውቃላ፣ እንደ ማንኛውም ሰው ስታስበው በራስህም ላይ ይሄ ነገር ደርሶ ቢሆን ጥያቄ ታቀርባለህ። ጥያቄ ምንድነው ሊሆን የሚችለው? ምን ሆኜ ነበር እንደዛ የሆንኩት? ለዛ ደግሞ ተጠያቂው ዙሪያ ላይ ያሉ ሰዎች ናቸው አይደለ? ስለዚህ ዙሪያ ላይ ያሉ ሰዎች ሁሉንም ያካልላል። አንተንም፣ ሩታንም፣ ሄርሜላንም ሁሉንም ያካትላል። ተረዳኝ አይደለ? ስለዚህ እኔ ይሄንን ነገር ነው ማወቅ የፈለኩት እንጂ ሌላ ነገር ተሰርቷል ምናምን እያልኩኝ አይደለም። ማጋር እውነት እንዳለ ማወቅ ፈልጋለሁኝ። ይሄ ነው እያልኩኝ ያለሁት። ከማመን ካለማመን ጋር እንትን ያለ ነገር አይደለም። ይሄ እንዲህ ልትጠራጠር ቻልክ? በዚህ ልክ ሄርሜላን ልትጠራጠርበት የቻልከው ምክንያቱም ማለት ነው እኔ ምን መሰለህ አሁን ሌላ ሰው አጠፋው ወይ ሩታ አጠፋሽ ነው እያልኩ ሳይሆን አንተ እንደዚህ አይነት ነገር ከመፈጠሩ በፊት ለሄርሜላ ያለህን ነገር እናቅ ነበረ። ተረዳኝ። ብዙ ነገሮችን ሳክስፋይ አድርገሃል። ብዙ ነገሮችን ሄደሃል። ቀለበት እስከማድረግ ብዙ ነገር አልፈሃል። ተረዳኝ። አሁን ላይ በአንድ ነገሮች እንዲቀየሩ ደህና ስትሆን በአንድ ነገሮች የተቀየሩት ምንድን ነው የተፈጠረው? ያ ነው ለእኔም ግልጽ ያልሆነልኝ ነገር። ምናልባት ምን አለ መሰለህ በእኔ ቦታ ብትሆን ነገሩን ልትረዳኝ ትችል ነበረ። ለምን በጊዜው እኔ ራሴን አላቅም ነበር አይደለ? እና ሁላቸውም እንደፈለጉ ነው እየወሰዱ እየመሩኝ የነበረው። ሄርሜላም በራሷ መንገድ መርታኛለች፣ እኔ ፍሬምም ነው በጣም እንደዛው። ሄርሜላም በራሷ መንገድ መርታ ሌላ ሀገር ወስዳኛለች። ስለዚህ ሁሉ ነገር እኔ አላቅም። ስለዚህ ሁሉም ሰው እጅ ያለበት ብዬ ነው የማስበው። እኔ አንድ ነገር ነው ማወቅ የምፈልገው ከእናንተ ማለት ነው። ምን ሆኜ ነበር? ይሄ ጥያቄ ነው ውስጤ ላይ እየፈጠረ ያለው። ስለዚህ ለዛ ነገር ነው መረጃ ያለኝ ስላላችሁ ነው ዛሬ ላገኛችሁ የመጣሁት እንጂ ለሌላ ነገር ቢሆን እኔ ማንንም ማግኘት አልፈልግም። ለምን በቃ አግኝቻችሁ ከምረበሽ ሳላገኛችሁ ቤት ሆኜ ቁጭ ብል ይሻለኛል። አሁን አንተ ይሄን ነገር ለመረዳት ዝግጁ ነው የሚለውን ነገር እኔ ዝግጁ ነኝ። ላለመረዳት አይደለም እየጣልኩ ያለሁት፣ ለመረዳት ዝግጁ ነኝ። እውነት ያለው ሰው ጋር የትኛውን ነገር ለማወቅ ዝግጁ ነኝ። እውነት ካለ ያው መረጃውን ይዘው እየመጡ ነው። ደህና ነው አቤላ፣ እንዴት ነው? ሰላም ነው። ቢልክ አለ ዳኒ ያው በጣም ብዙ ነገሮች ግራ እያጋቡኝ ስለሆኑ ዛሬ በጣም ላገኘክ የፈለኩትና እንዴት ነው አስጨንቄ ያገኘውክ? ከዚህ በፊት የተሻለ መረጃ ይዘን መተናል። እኔም አቤልም ገባህ አይደለም? መረጃ ሳትይዙ ወይም ደግሞ እኔን የሚያሳምን ነገር ይዛችሁ ካልመጣችሁ ወደ እኔ እንዳትመጡ ስላልከኝ ነው ዛሬ ደወልኩልህ። እኔ አንተ በመታመምን ምንም እጄ እንደሌለ፣ አንተ እንደዚህ አይነት ነገር ውስጥ በመግባት ምንም እጄ እንደሌለ በመጀመሪያ ደረጃ ቪዲዮ በቂ ነበረ። ግን ደግሞ አሁን አንተ ካለህበት ሁኔታ አንጻርና የትኛውን የቅርብ ሰው ማመን እንዳለብና ማመን እንደሌለብህ ግራ ስለገባ አቤልም መጥቷል። አቤልም ዛሬ መጣው። ብዙ ነገሮች ተፈጥሯል። በጣም ብዙ ነገሮች አንተ ባመመ ሰዓት ማለት ነው። እሱም ደግሞ ታውቃለህ፣ ምናልባት ቪዲዮዎችን በደንብ እያየህ ከሆነ አቤል ወደኋላ መለስ ብሎ ኤፍሬምና ሩታን ይቅርታ ጠይቋቸው ነበረ። ኤፍሬምና ሩታን ይቅርታ ይጠይቃቸው መረጃ ከነሱ ለመውሰድ ነው እንጂ ከነሱ ምንም ፈልጎ አይደለም። ይሄን ነገር ደግሞ ዛሬ ነው ለእናንተም ለሚዲያም እየተናገርን ያለ ነው። ይቅርታ ጠይቄ ነበር ምናምን እያለ የነበረው አንተ ለመታመምክ እነሱ ተጠያቂ መሆናቸውን የሚያሳይ ትክክለኛ መረጃ አቤል ይዟል። ይሄን መረጃ ላሳይክ እፈልጋለሁ። ገባህ አይደለ? ይሄን መረጃ ግን አይተክ አብርሽ መቀጠል ያለብህን ያቋረጥከውን ህይወት፣ ደህና የነበርክበትን ህይወት
ሳትታመም በፊት ከኔ ጋር ነበርክ። ደህና የነበርክበትን ህይወት እንድትቀጥልና እንድታመን እፈልጋለሁ። ገባህ አይደለ? ይሄ ምንም አሳማኝ መረጃ ነው ይዘን የመጣ ነው። ገባህ አይደለ? አሁን የታመምክበት ሰዓት ላይ በጣም 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 ትልቅ መረጃ ነው። ይሄን ደግሞ አቤልን ሳላደንቀው አላልፍም። ምክንያቱም አንተን